ኧረ እኔስ ናፍቀሽኛል ኧረ እኔስ ሀጃለኝ ናፍቀሽኛል ካላወጣሽልኝ ናፍቀሽኛል መክረሜን እንጃልኝ ናፍቀሽኛል ልጆቼን ጥሩ ትምህርት ቤት አስተምራለሁ፣ ጥሩ ልብስ አለብሳለሁ፣ ጥሩ ምግብ አበላለሁ፣ ህይወቴን ቀይራለሁ፣ ቤቴን ቀይራለሁ ብላ ትሰደዳለች። ከተሰደደች በኋላ ህይወት ሊቀናም ላይቀናም ሊሳካም ላይሳካም ይችላል እና የልጅ ናፍቆት በጣም ከባድ ነው ጋይስ። እኔ ልጆቼ በጣም እየናፈቁኝ ነው። ስለ እውነት ነው የምላችሁ፣ በጣም ይናፍቁኛል። አይኔ ላይ በምድር ላይ የሆነ ነገር በቃ ትልቅ ነገር እንስጥሽ እናምጣለሽ ዛሬ ላይ ብትሉኝ ታውቃላችሁ ልጆቼን ባያቸው ብዳብሳቸው ያኔ የተሰማቸው በልተዋል ጠጥተዋል ሲያተኩሳቸው ካጠገባቸው መገኘትን የከፋቸውን ነገር ባዳምጣቸው በጣም ደስ ይለኝ ነበረ። ግን ህይወት ያንን አልፈቀደችልኝም። ህይወት አብሬያቸው እንድኖር አልፈቀደችም። ግዴታ መድከም አለብኝ፣ መልፋት አለብኝ እነሱን ለማኖር። ቤተሰብ ከሌለ አስቸጋሪ ነው። እናት አባት እኔ የለኝም። ቤተሰብ ከሌለ በጣም ከባድ ነው ህይወት። ለአንድ ሴት ልጅ አጠገቧ ሰው ከሌለ የሚረዳት የሚደግፋት፣ በተለይ አረብ ሀገር ሰርታ ገንዘቧን ተግባር ላይ የሚያውልላት ሰው ከሌለ ያገኘችውን ገንዘብ አባዝቶ ጨምሮ የሚጠብቃት የሚሰጣት ከሌለ ሴት ልጅ በጣም ትጎዳለች። ሴት ልጅ በጣም ምስኪን ናት። በምድር ላይ ብዙም አልታደለችም። ለሴት ልጅ የተሰጣት ተስፋ በጣም ጥቂት ነው፣ በጣም ጥቂት ነው። ምክንያቱም ብዙ ኃላፊነት አለባት። ልጆች የማሳደግ የመንከባከብ ቤተሰብ እና በጣም ከባድ ነው፣ በጣም ከባድ ነው። የኔ አይነት ስሜት ስንቶቻችሁ ይሰማችሁ እንደሆነ አላውቅም። እኔ ስንት ሰው እየተሰማው እንደሆነ አላውቅም። እኔ ግን በጣም እየተሰማኝ ነው። ህይወት በጣም ከባድ ናት። በምድር ላይ የሰው ልጅ ሲኖር ህይወት በጣም ከባድ ነው። በጣም መከዳት አለ፣ መገፋት አለ፣ መታመም አለ፣ መረገጥ አለ፣ አለመመቸት አለ። ብዙ እንቅልፍ ያጣንባቸው ሌሊቶች አሉ። ብዙ ያልተመቹ ነገሮች አሉ። ለገንዘብ ተብሎ ታናናሾች ትንሽ ልጆች የአረብ ልጆች ያዋርዳሉ፣ እንደፈለጉ ይሳደባሉ፣ እንደፈለጉ ሰውን ያንገላታሉ። እና እኔ የተሰማኝን ነው እህቶቼ። አንድ ነገር ልላችሁ የምፈልገው ግን በቃ እኛ እግዚአብሔር ካለልን እኮ እዛው ሆነን ሊያልፍልን ይችላል። በቃ ከልጆቻችን ባንለይ። እኔ በጣም ነው ናፍቆት ያንገበገበኝ፣ እንደ እሳት እንደ እግር እሳት በጣም አንገብግቦኛል። በቃ ፊቴ ላይ ነው። ስበላም ሆነ ስጠጣም ሆነ ስተኛም ሆነ ስለነሱ ነው ማስበው እና